አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉም ሰላም ነው? ሰላማችሁ ብዝዝት ይበል። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ መጥተናል ማለት ነው። ያው ዛሬ የመጣሁበት ራስ ያው በሰይድ እና በሱመያ ነው። እንግዲህ ሰይድ ያው መቼም እንደምታዩት ማለት ነው ልብ ይሰብራል ማለት ነው። ያኔ የልጆቹን ፎቶ ይዞ ምናምን ስታዩት በጣም ልብ ይሰብራል ሀቂቃ ማለት ነው። እና ሱመያ ግን ምን አይነት ጨካኝ ሆንሽ? አሁንስ እውነት አትጨክኒ ይሄ ሞት እያለ ማለት ነው። እና በጣም አሳዘነኝ ነው የምላችሁ። እናንተስ ምን ትላላችሁ? እውነት አሁን ሰይድ አላሳዘናችሁ? እና ልጆቼ ብሎ ሲል ማለት ነው እንግዲህ ያው የኢዱ ለታ እንግዲህ ብቻውን ሶላት ሰግዶ ነው ወደ ቤት የመጣው። ግን የልጆቹን ፎቶ ይዞ የሚስቱን ፎቶ ይዞ በቃ እንጃ እውነት ማለት ነው በኢዱ ቀን ያንን ነገር ሲያደርግ እናንተስ ምን ተሰማችሁ? እናንተ ምን ትላላችሁ? ስለዚህ ሱመያ ይቅርታ ታርግለት ነው የምለው እኔ። ሱመያ አትጨክኒ፣ ነገ አንድ ነገር ቢሆን ስለሚጸጽትሽ መጀመሪያ ጥፋት አጥፍቷል። ነገር ግን እያጠፋን ቢሆን ይቅርታ አድርጊለት። የሰው ልጅ አላቅም ማለት ነው። እና ደግሞ ያው ሀዋም በሱመያም ተቆጥታለች፣ መልስ ሰጥታለች። ይሄ ለኔ ይገባኛል ወይ? እኔ ለሰው ላይ ክፉ አላስብም አለች። እውነቷን ነው መሰል እንግዲህ አላቅም። እና እሷ ምን አለች? ያ ስለሆነ እኔ እንዴት ስትለኛለች ሱመያ ብላ ያው ሀዋም ተቆጥታለች። ግን በሀዋም አልፈርድም፣ በሱመያም አልፈርድም። ሱመያ ያው ባትቸኩይ ብዬ እላለሁ። ሀዋ ላንቺ በጣም መልካም ሰው ናት፣ በጣም ቅን ልጅ ናት። ስለዚህ ሁላችሁም ወደ ቀልባችሁ ተመለሱ እና አትቀያየሙ። እውነት አንዳንድ በጣም እንጃ ልብ ይነካል ማለት ነው የኔ ውዶች ማለት ነው። እና የኔ ውዶች ማለት ነው አላህ እንግዲህ ብቻ እናንተ ምን ትላላችሁ? ግን ይሄን ነው የምለው። እናንተሳ ምን ትላላችሁ እላችኋለሁ የኔ ውዶች ማለት ነው። እና አንዳንዴ የመጀመሪያ ሲሄድ ታጅ ሲያመልጥ ነው ዋነኛው ነገር ማለት ነው። ማንኛውም ነገር መጀመሪያ ከእጅ ላይ እያሉ ምንም አይመስልም። ነገር ግን ከእጅ ሲያመልጡ አላቅም የሆነ ነገር የሚሰማ ስሜት አለ። ያ ስሜት ደግሞ በጣም ይከብዳል። ስለዚህ እናንተስ ምን ትላላችሁ? ላለው ሀባይቢ ማለት ነው። እና እኔ ያው ወደ ቀልባችሁ ተመለሱና ልጆቻችሁን አሳድጉ። ምክንያቱም አባቴ ልጆቹ አሁን ይህን ቪዲዮ እያዩ አባቴን ነው የሚሉት እና ይቅር ተባባሉ ላለውኝ ሀዋዬ አብሽሪ፣ ሁሉም ለኸይር ነው። እሷም ወድ አይደለም ይሄን ነገር የምታደርገው እና ይቅር አድርጊላት ማለት የሆነ ስሜት ተሰምቷት ይሆናል። ስልክ ዛታነሽ ስትቀር እንጂ ሌላ ነገር እንኳን ባንቺ ይሄ ነገር ትላለች ብዬ አላቅም። አንቺ እንደዚህ እየሆንሽላት እና ያው ወደ ራስሽ ሁላችሁም ወደ ራሳችሁ ተመለሱ እላለሁኝ። በጣም አንዳንዴ የምናደርገው ነገር ብቻ ትንሽ ይከብዳል እና አብሽሩ እላለሁኝ። ወደ ቀልባችሁ ተመለሱ ሁላችሁ። ባይ ባይ።